እንግዲህ ዛሬ በለቀኩት ቪዲዮ ላይ ወደ ጀሩ አርሴማ እየሄድኩ ነው ብያችኋለሁና ጀሩ አርሴማ ስትሄድ ደጇን ስረግጥ ሁሉም ነገር ለበጎ ነው። ሁሉም ነገር በቃ ምንም ነገር ለምክንያት ነው። ደጇን ስረግጥና መንገድ ልጅ አገኘሁት እና ላግዛ አልኩት። አሳዝነው አረ ከፈለክ አንተ እንዳላግዝ ግን ሱራ በጣም አድናቂ ነኝ እወድሃለሁ። ህፃን ልጆች ደግሞ ይወዱኛል እኔን እና እወድሃለሁ አለኝ እና ምን ጽናቱን ይውልኝ ተመልከቱልኝ። እንግዲህ ከለሚ ነው ይሄንን ጧፍ ይዞት የመጣው ብቻውን ነው ይዞት የመጣው። እናቱ ትልክለታለች እሱ ብቻውን ተሸክሞ የአንድ ሰዓትና የሁለት ሰዓት መንገድ ተሸክሞ እዚህ አርሴማ በዛውም ሊያከብር ሊሸጥም ነው የመጣው እና ላግዝ ስለው እምቢ አለኝ። እና ፋሚሊ እስቲ ማርያምን እናንተ በራሳችሁ በሆነ ነገር አስቡትና ይሄ ልጅ ከጎኔ ነውና ሱራ እንደዚህ ነው ይሄ ልጅ ምናምን ነገር በሉኝ። ሚካኤል እኔ እንጃ በስመ አብ ወልድ እኔ በጣም ነው አንጀቴ ነው የበላው። አላመንኩም። የነበር ስምሽ ማን ነው? ዮሐንስዬ ትልቅ ቦታ ትደርሻለሽ። እሺ ፋሚሊም ዝም አይልሽም። እሺ የነበር ጣፉን ተሸክሞ ለእናቴ ስል ነው አለኝሽ። አረ ለእናቱ የሚኖር ወንድ ልጅ እኔ እንጃ ለእናቱ የሚኖር ወንድ ልጅ በስመ አብ ፋሚሊ በቃ ወንድ ልጅ ለእናቱ ነው የሚኖረው። በቃ አለቀ። ነየነበት አንድ ላይ ነንሽ ቁጭ ብለን ነው። ይመቻችሁ ፋሚሊ ሰፖርት አድርጉትሽ።